ጭራሽ ጦርነት ላይ ኤአይ እንግዲህ ከስልካችን ከቻትቦት ነት ወጥቶ እንግዲህ ጦርነት ላይ እየተሳተፈ ነው የተባለ ነው። እንግዲህ በቅርቡ እየተደረገ ባለው ጦርነት የኢራን ጦርነት ላይ ክሎድ ኤአይ ጦርነት እቅዶችን ለማቀድ ትንተናዎችን ለመስራት ቪዲዮ ሲሙሌሽን ጦርነቱ የተለያዩ ሲናሪዎች ቴስት በማድረግ ምን ሊመስል ይችላል፣ ውጤታማ ሊሆን ይችላል ወይ ብለው ፈትሸው ወደ ጦርነት የገቡበት ሁኔታ እንዳለ ነው የተነገረው። በተጨማሪነትም ቬኔዙዌላ ላይ ታስታውሳላችሁ ኒኮላስ ማዱሮን ከቤተ መንግስቱ እንግዲህ አንጠልጥለው ያወጡበት የተሳካ ዘመቻ ብለው እንግዲህ ያደረጉት እሱንም አንዱ በክሎድ ኤአይ ተጠቅመው እንደሆነ ነው። ግን ያ ማለት እንደ ቻት ቦት አይነት ነገር ነው ማለት አይደለም። የተለየ ራሱን የቻለ ለዚህ ጉዳይ የሚውል አይነት አፕሊኬሽን አላቸው ክሎድ ኤአይዎች። ግን ይሄ ነገር እንደዚሁ አልቀረም፣ ጭቅጭቅ አስነስተዋል። ክሎድ ኤአይ በስምምነታችን ላይ ይሄ ነገር ለጦርነት ለማዋል ለማስ ሰርቪላንስ ለማዋል እንደዚህ አይነት ነገር ላይ ውላችን ላይ የለም በሚል አልስማማም በማለቱ ምክንያት ትራምፕ ጋር ግጭት ተፈጥሯል። በዚህም ሁሉም ፌዴራል መስሪያ ቤቶች ክሎድ ኤአይን እንዲያስወግዱ በማለት ድሮፕ ተደርጓል። እንግዲህ ይህንንም ክፍተት በመጠቀም ኦፕን ኤአይ ስምምነት ውስጥ ገብቷል፣ ተስማምቶ ገብቷል። አንዳንድ ሁኔታዎች ላይ በእርግጥ ስቲል ሪስትሪክሽኖች ቢኖሩ ማለት ነው። የ200 ሚሊዮን ዶላር አይነት ኮንትራት ነው። ትልቅ ኮንትራት ነው እና ኤአይ ግን ወዴት እየሄደ ነው ጋይስ? እና እንደ ሀገሮች አሁንም እንደ ሳተላይት እንደ ኒውክለር ቴክኖሎጂ እንደመሳሰሉት ወደኋላ ሊቀሩ ነው ማለት ነው። ያ ምን ያስከትልባቸው ይሆን? እንግዲህ አብዛኛው እኛ ለልማት ብናውለው እንመርጣለን፣ ግን መጠንቀቅ ይበጃል። በጊዜ መስራት፣ አልጎሪዝሞችን፣ ኢንፍራስትራክቸሮችን መዘጋጀት፣ ምርምር ማካሄድ። በቅርቡ ኤአይ ዩኒቨርሲቲም እንግዲህ ሊመጣ ነው ሰምታችኋል። ዝግጅት ያለን ይመስላል። ግን በጣም እንግዲህ ፈጠን ማለት እና ተወዳዳሪ መሆን ይጠበቅብናል። ግን ለሰላማዊ ኃይል ደግሞ ቢውል ደስ ይለናል። እና ምን ታስባላችሁ እናንተስ? ኤአይ ወዴት እየሄደ ነው?